በኖርዝ አሜሪካን የምትገኙ ወንጌላውያን አብያተ ክርስቲያናት እንደምታስታውሱት 50ኛ ዓመት በዓላችንን በ2024 ጁላይ በዲሲ በኮንቬንሽን ሴንተር እንዴት ባለ አስደናቂ ሁኔታ እንዳከበርን ታስታውሳላችሁ። አሁን ደግሞ 51ኛውን በዴንቨር ኮሎራዶ ለማድረግ በዝግጅት ላይ እንገኛለን። ሁላችሁም ከጁላይ 15 እስከ 19 ዴንቨር ኮሎራዶ 51ኛውን from celebration to mission በሚል ርዕስ እናካሂዳለን። በጁላይ 15 እና 16 የፓስተሮች ኮንፈረንስ እናደርጋለን። ጁላይ 17 እና 18 ደግሞ አጠቃላይ የህብረታችን ጠቅላላ ጉባኤ የሚካሄድበት ነው። ከዚህ ፕሮግራም ጋር አብሮ ጎን ለጎን የሚካሄድ ደግሞ በጁላይ 17 ሐሙስ ማታ፣ ጁላይ 18 ዓርብ ምሽትና ጁላይ 19 ከሰዓት በኋላ ደግሞ ትልቅ ግራንድ የሆነ የሪቫይቫል ኮንፈረንስ በመላው አሜሪካ በሌላውም ዓለም የምትገኙ ቅዱሳን ወደ ኮሎራዶ ብትመጡ በዛ ጊዜ እግዚአብሔር በሕይወታችሁ አዲስ ነገር ያደርጋል። የመጎብኘት የመባረክ የመጽናናት ጊዜ ይሆንልናል። እያመለኩኝ ይለቅልኝ ብዙ ምስጋና አለኝ አምላካችንን በአንድነት ከፍ እንድናደርግ ሁላችንም በዚህ ስፍራ መተን የአምላካችንን ስም እንድናገኝ ከፍ እንድናረግ ጠይቃችኋለሁኝ። እዚህ ጊዜ ምንም ሳታስቡ እናንተ በዚህ ፕሮግራም ላይ ብቻ ለመገኘት ከወዲሁ ፕሮግራም እንድትይዙ በጌታ ፍቅር እንለምናችኋለን። መዘምራን በእግዚአብሔር ፊት ይቆማሉ፣ የጌታቸውን ስም በአደባባይ ይጠራሉ። የእግዚአብሔር መንፈስ በመካከላችን ይገኛል፣ ድንቅንም ነገር ያደርጋል። እጆቿን ዘርግታ ዴንቨር አብያተ ክርስቲያናት ተጠብቃችኋለች። በዚህ ጊዜ ስትመጡ አታስቡ። ፕሮግራሙን የምናደርገው ይሄን የምታዩት አዳራሽ ላይ ነው። ለጻናት ቦታ አለን። ለነሱ የምታስቡት ነገር የለም። ለነሱ አስተማሪዎች ተመድበዋል። የተለያዩ ስልጠናዎችም ይኖሩናል። ታላቅ ኮንፈረንስ እናደርጋለን። ሁላችንም ህብረት እናደርጋለን። የእግዚአብሔርን ጸጋ እንካፈላለን። የእግዚአብሔርን ክብር እናያለን። የእግዚአብሔርን እጅ እንጠብቃለን። ሁላችሁንም እንጋብዛችኋለን። እግዚአብሔር ድንቅ ጊዜ ይሰጠናል። ወደ ኮሎራዶ ዴንቨር ከጁላይ 15 እስከ 19 እግሮች ሁሉ ይፍጠኑ። እንታያለን፣ እንገናኛለን፣ ህብረት እናደርጋለን። እግዚአብሔር ይባርካችሁ። ሻሎም። From celebration to mission ብዙ ምስጋና አለኝ ለሞተልኝ ብዙ እልልታ አለኝ ብዙ እልልታ አለኝ ለሞተልኝ